ሳሙኤል ጩፋ ይመች ሻሽቱ አዎ የኝስኪ አላምረም የኝስኪ እኔ ሻሽቱ የሞሚና ታላቅ ሰላምና ጸጋ ይብዛላችሁ። ሳሙኤል ጩፋ ይመች ከዛሬ እዩ ጩፋ የሚያስወጣቸው ሰይጣኖች በሙሉ የውሸት እንደሆነ ስንቶቻችሁ ታውቃላችሁ? ማለትም እነዚህ ህዝብ በሙሉ እስከዛሬ እየተወኑብን እንደነበረ ስንቶቻችሁ አስተውላችኋል? ታሪኩን በደንብ አድርጌ ልንገራችሁ። ሳሙኤል ጩፋ የሚባል አንድ የእዩ ጩፋ ወንድም አለ። ከእዩ ጩፋ በስተጀርባ ወይንም ደግሞ ከካሜራ ጀርባ ሆኖ ተዋናይን የሚያቀርብ ማለት ነው። ታሪኩ እንዴት እንደሆነ በደንብ ላስረዳችሁ። ይህ ሳሙኤል ጩፋ ታማሚ መስሎ ሰይጣን ያለባቸው መስሎ እንዲሁም ደግሞ የተለያየ ችግር ያለባቸው መስሎ ሰዎችን ያወዳድራል፣ ያሰለጥናል፣ ለመድረክ ለእዩ ጩፋ ያቀርባል ማለት ነው። እንግዲህ ይሄ እዚህ ጋር እዩ ጩፋ ጋር የተሰበሰበው ህዝብና እግዚአብሔር የቱ ጋር ተላለፉ ካላችሁ ደግሞ ወንጌልን አለማንበብ መጽሐፍ ቅዱስን አለመፈተሽ የምትሏ ቦታ ጋር ተላለፉ ማለት ነው። ህዝቡ ካለማወቁ የተነሳ እዚህ ይሰቃያል። ሲጀመር ሰይጣን በካልቾ አይወጣም፣ በቦክስ አይወጣም፣ በጥፊ አይወጣም። ሰይጣን የሚወጣው በኢየሱስ ስም ብቻ ነው። ህዝቡ ግን ካለማንበቡ የተነሳ እዚህ ጋር ተሸወደ ማለት ነው። ሳሙኤል ጩፋ ይመች አዎ ሻሽቱ አዎ የኝስኪ አላምረም የኝስኪ እኔ ሻሽቱ የሞሚና ታላቅ እህት እማለብሳት እማጎርሳት ሲያመልኩኝ የምመለክ ነኛ እኔ ቆንጆ ነኛ። እስኪ የኝ ምን እመስላለሁ? እሷ የኢየሱስ ልጅ ልትሆን አትችልም። ሳሙኤል ጩፋ ይመች አስፈራለሁ በጣም ታስፈራለህ። እኔ አይደለሁም እኮ ከኔ ጋር ያለው አንደኛ የሆነው ክርስቶስ ያስፈራል። እኔ ለምንድን ነው የምትገሉኝ? አንተን አንተ የኛ ጠላት ነህ። የእናንተ ጠላት ነኝ። ስለዚህ ነው ለመግደል የምትፈልጉት? መደባደብ ፈልጋለሁ ከኔ ጋር። አዎ ፋይት። አዎ እስኪ ልቀቁት ባካችሁ። ና እስኪ ሳሙኤል ጩፋ ይመች እውነትም ፈውስ ከሆነ እስከ ዛሬ የነበሩት ነቢያት ቃል በማውጣት ነው የሚፈውሱት። ኢየሱስ ክርስቶስ ራሱ ቃል በማውጣት ነው፣ ውሃ በመሸጥ አይደለም፣ ዘይት በመሸጥ አይደለም። ሰዎች ቅዱሳን የእግዚአብሔር ሰላምና ጸጋ ይብዛላችሁ። ነትም እኔ ቢሞት እንኳን የኢትዮጵያ ሕዝብ ማወቅ አለበት ይሄ ሐሰተኛ ነብይ መሆኑን ነው። ሐሰተኛ ምንም ኃይል የሌለ ኃይል እንዳለ አስመስሎ እንደዚህ ዛሬ ቀናችሁ ነው፣ እንደዚህ ነው፣ በረከት ወደ ቤታችሁ ገብቷል፣ ይሄን ቤት በረገጣችሁ ጊዜ ቤታችሁ ያለው በሽተኛ ተፈውሷል። ይሄን ለእናንተ ጥያቄ ያደርጋለሁ። እውነትም እሱ ቤት ረግጣችሁ ቤታችሁ ላይ ያለው በሽተኛ ተፈውሷል? እውነትም ደግሞ የኢትዮጵያ ሕዝብ እዛ ጋር የረገጠ ሕዝብ እናንተ እዛ በረገጣችሁ ሰዓት እውነትም ቤታችሁ ላይ ያለው ራብ ተነስቷል፣ ችጋር ተነስቷል? እውነትም እሱ እዚህ ሀገር ላይ እያለ ምንም ብጥብጥ እኔ እያለሁ አይሆንም እያለ ሀገራችን እውነትም በሰላም እየሄደች ነው፣ ምንም አይነት የመጸለይ አቅም እንደሌለ እሱ ለራሱ ተራ ድሩዬ ተራ በሰው ህይወት ነፍስ ላይ የሚቀልድ የህሊና ጸጸት የሌለበት እውነት እኔ እንደ ዜጋ አልቆጥረውም። እንደ ሂትለር ዓለማችን ላይ ክፉ ነገር አሳልፎ በጥቁር መዝገብ ከተመዘገቡ ሰዎች እንደ አንዱ እንደሆነ እውነትም የእግዚአብሔር ነብይ ከሆነ እኔ እንደዚህ በፊት ለፊቱ ወጥቼ አሁን ይሄ ነው ነብይ አይደለም ሐሰተኛ ነው ውሸታም ነው ብዬ እየተናገርኩ ነው ያለው። እውነትም አቅም ካለው እውነት እኔ ላይ ህዝብ የሚያይ ምልክት እንዲያደርግ ግን ምንም አይነት አቅም እንደሌለ ላረጋግጥላችሁ በአፍ አስጭናለሁ። አሜን
እጅን በአፍ ላይ በማስጭንበት ጊዜ የሚወድም የሚጠላም እንኳን ደስ አለ እያሉ ይመጣሉ። እንደዚህ አይነት ባል የት ይገኛል? እግዚአብሔር እንደዚህ አለ፣ እናንተን በጤና ባርካችኋል። አሜን። በልጆች ባርካችኋል። አሜን። በመልካም ኑሮ ባርካችኋል። አሜን። ረጅም ዕድሜ በትዳር በሰላም ትኖራላችሁ። አሜን። አሜን። ይሁን። ምስትህን አቅፋት ይዘህ ወደ ቦታው ሄድ። እቅፍ